ይሄ ቅያስ ወደ ምን ሰፈር ይወስደናል? ምን ይባላል ሰፈሩ? ነጥላውን ገጽ ነማሙድ አህመድ እና አለማየሁ እሸቴ ቆንጆ ነገር ያሳለፉበት ሙዚቃ የተቀረጹበት ዘፈን የተቀረጹበት ቦታ ነው። ጥልማቅ ሰፈር ሳሪስ 57 ልጆች ጃስት ሰሪያ የፈነዳውበት ዘፈን ኬኔዲ ናይት ክለብ ውስጥ መጥቶ ጃም በሚሰራበት ጊዜ እኛ አንገባም፣ ሲገባ ግን እናየው ነበር። እዛ እግሬ አምጥቶ ጠላ ቤት ጋር ያቆመ እዚህ ጋር ይገርም። ይሄኛው ማለት ነው። ኒክሬም ታምሩ ኧረ ተው። አዎ እዛ ይጫወቱ ነበር። እሺ ይዝናኑ ነበር። ይዝናኑ ኬኔዲ መንገሻ ማን ሙያውም እዚህ ነበር። እውነት ነው። ታሪክን ለጨዋታ አጭተናት ዞር ከማለታችን በፊት ለትዝታችሁ እንዲሆን ይሄው ብሔረ ጽጌን የዘንባባ ልጅ ሙደኛ ካለው ተካፍሎ የሚበላ እውነቴን ነው። አሁን ብትሄድ ማለት ነው ገንዘቡ ሲያልቅ ብቻ ነው የኔ ገንዘብ አለቀኝ የሚል